ጥይት እስራት እኛን ከዲሞክራሲያዊ ስርዓት ግንባታ ሊያስቆመን አይችልም መግደል እኛን ከዲሞክራሲያዊ ስርዓት ግንባታ ሊያስቆመን አይችልም ንዋከም ብራም በርባኑ ከንኬኛ ዱዋዴ ቢፈቹ በርባን አመስታናን የው ኦሮሞቱ ከን ካውን በህዝብ ምርጫ ወደ ስልጣን የወጣ መንግስት ባለመኖሩ የኢትዮጵያ ህዝብ የሚባል በነፃና በፍትሃዊ ምርጫ የተገኘ መንግስት የለም ስለዚህ በግለሰቦችና በፓርቲዎች መካከል እልህ አስጨራሽና ረጅም ውይይት ተካሂዶ መድረክ ተከሰተ መድረክ ከቀደሙት ትብብሮች ህብረቶች ቅንጅቶች ወዘተ ደካማና ጠንካራ ጎነቱን ለማጎልበት ለማስደሰት የመድበለ ፓርቲ ስርዓት በመከተል ዲሞክራሲን በአገሪቱ አሰፍናለሁ ብሎ የለበጣ ቃል በመግባት የተለያዩ የፖለቲካ ፓርቲዎች እንዲመሰረቱ በማድረግ የሀገሪቱን የፖለቲካ ምህዳር ለዲሞክራሲ ስርዓት ግንባታ የተመቸ ለማስመሰል የጣረ ቢሆንም ሁኔታ በተቃራኒ መታየቱ የጀመረው ገና ከጠዋቱ ነው ስለሆነም አደባብሶ ቢያርሱ ባረም ይመለሱ እንዲሉ ብዙም ሳይቆይ እውነተኛ ማንነቱ እየተጋለጠ መጣ የተከበራችሁ የሀገራችን ብሔር ብሔረሰቦችና ህዝቦች ሀገራችን ኢትዮጵያ በጨቋኝ መንግስታት ህዝቦቿ ሲገዙና ከመከራቸው ሲያዩ የቆዩባት ሀገር እንደነበረች ተደጋግሞ የተነገረ የትናንት ትዝታ ነው ሁሌም እንደተነገረው ከዚህ ግፍና መከራ ለመውጣት መላው የሀገራችን ብሔሮች ብሔረሰቦችና ህዝቦች ያላሰለሰ ትግል ሲያደርጉ መቆየታቸው የሚታወቅ ነው የደርግን ወታደራዊ መንግስት በጦርነት ፍልሚያ አሸንፎና ከስልጣን አሽቀንጥሮ በመጣል ስልጣን ሲይዝ ህዝባችን የተሻለና በኦሮሚያ የሚገኙ ዩኒቨርሲቲዎች ያሉ ተማሪዎችና ሌሎች አካላት የተነሳው ሰላማዊ ጥያቄ ምላሹ ጥይት በመሆኑ ስላሳዘነን ነው ስለዚህ መንግስት አስቸኳይ መፍትሄ እንዲሰጠው ለመጠየቅ ነው የኢህአዴግ መንግስት በተለያየ ምክንያት ከፋፍሎ ለመግዛት እንዲመቸው ብሎ የተለያዩ ሴራዎች ከመስራት ቦዝኖ አያውቅም ስለዚህ እኛ ሊያከፋፍሉን የሚችሉ ነገሮችን በሌላ አንድ ሊያደርጉን በሚችሉ አስተሳሰቦች በማሰብና ሌሎችን እንዲያስቡ በማድረግ ወይም በማገዝ ኢህአዴግን በሰላማዊ መንገድ እንድናወርድና በአገራችን ብርቅዬ ለሆነውና እስካሁን ተገኝቶ የማያውቀውን ሰላማዊ የስልጣን ሽግግር እንድታደርጉ ጥሬን አቀርባለሁ መሪዎች ጥሩ ሲሰሩና ሲያሰሩ ቤተሰባቸው የተወለዱበት አካባቢ ብሔር ወይም የኢትዮጵያ ህዝብን ይወክላሉ መጥፎ ስራቸው ቤተሰባቸው የተወለዱበት አካባቢ ብሔር ወይም የኢትዮጵያ ህዝብ ፈጽሞ አይወክልም መጥፎ ስራቸው የሚወክለው ራሳቸው ብቻ ነው ይህ ላሉትና ለሚመጡት መሪዎች መሆን አለበት ከኦሮሚያ የተገኘ መሪ ኦሮሞዎችን የሚወክለው ጥሩ ሲሰራ ብቻ ነው ከሌላው እስካሁን በህዝብ ምርጫ ወደ ስልጣን የወጣ መንግስት ባለመኖሩ የኢትዮጵያ ህዝብ የሚባል በነፃና በፍትሃዊ ምርጫ የተገኘ መንግስት የለም ስለዚህ አንድ ከዛ አካባቢ የተገኘ መሪ ስለበደለኝ ብሎ በህዝብ ላይ ማነጣጠር ትርፉ ጥላቻና ሽንፈት እንጂ አምባገነን ፓርቲ ማሸነፍ ያልቻለ ሰላማዊ ህዝብን ማሸነፍ አይችልም ከፓርቲ ልክ ህዝብ መፈራትና መከበር ይገባዋል አጠቃላይ የሰልፋችን ዓላማ በመግለጫችን ይነበባል በጣም አመሰግናለሁ ንዋከም ብራም በርባኑ ከንኬኛ ዱዋዴ ቢፈቹ በርባን لفا أورومو أتونو يمبكين أتونو التلمين السني برايون لقطافو سبتا كانون جما فنفنت لبلو داف مرياتني فتو داف إرغاني إلمي أورومو لقاي نجينياني مونتاوي ديكاي كنوت
كيجتشون كنا وقرسنا في فاكنو أما استانان يو أوروموتو كان كون نوي نونتو كنا جنة مالي خلاف أني كاكا كراكو تيتي أورومون فدرالوما إذا درا يوي هذه يدورة دوفي فدرالوما يجون أفبولشون هاينه أفبولشنان مولا بكينيا ولا شوار بار أفبولشنا يرجع ينّي لا بكينيا لا نوتو بولشا كمانبر يا مدركم مكتل لي كمانبر نن بتاعه مسجنالو لمدرك سلف لما زجاجت كتنان دوريانو منجت سلف عندنا زجاج فقاد يسطو يهو እናንተ ያዘጋጃችሁ ስለሆነ ግን እንደዚህ አምሮ በዝታችሁ እንደዚህ ልትሆኑ ይችላችኋል እንጂ ታስረው ነው ያሉት ቀስቃሲዎቹ በእስር ቤት ነው የሚገኙት በአሁኑ ሰዓት የሚቀሰቅሱ ሰዎች የተከራየናቸው መኪናዎችን በእስር ቤት ነው የሚገኙት ይሄን ነው እናንተ ግን ፍላጎት ስላላችሁ የኢትዮጵያ ሕዝብ ቤቱም ቦታ በሚደርሰው በደል ስለሚሰማችሁ ኢትዮጵያውያን ስለሆናችሁ እዚህ ተገኝታችሁ በሰልፋችን እንደዚህ እንዲያምርና ያደግን እንዲያስፈራ ማድረጋችሁ ለቀጣይም ከዚሁ በበለጠ አብረን ጠንክረን መታገል ይኖርብናል ብዬ ማሳሰብ ወዳለሁ በጣም እናመሰግናለሁ ቆሳ አባቶ ፍራዶ ቄሮ ፊያባቴከ ካለ ከዲስ ለቁን ሲነለጅ ወሱ በርባኑ ከናፉ ፕሮፌሰር መረራ ዋምባዬ ካሴራ ዋንት ጉዳን ዩቲ ዋዳ እሽን ይገሉ ዘንድ በሰመራን ካሴራ ቶክ ደርገጎን ከኛ ለመተ ባርጨያኒ هوجي بربادو لا فينومن شمرن كين هنومن كنافو هوجين بيا كنجيست أكدن لتي بكتا موتنو كينيا ترجمو كبا هوجين مو بيا كنجيست تدمر نبيتين كل بلا لما أفان رومو بيا كنجيست أفان إسائتان أمارف شرّا سينات إيتي وجي بيا كنا تفتهرا وجي بيا كنا تهرا أفان رومو إتاني أفان وجي بيا كنا أكتو مدرك الرجولي قال ليرا إنتازم أفان كانوا هنقدم كنا قاعدين نتجاسم كنا قاعدين نتسنتم كنا يركانو تنو دبرسا أبا كيسن دارا كيسن عدا كيسن إسوما كيسن أكاكيو كيسن دبابيو كيسن دبرسا إرقاكن እናንተ ዛሬ አፈና ሰብራችሁ ጠመንጃ በግንባራችሁ ላይ እየተደቀነ ታንክ እየቆመ ሰላይ እንደ ጤፍ ተበትኖ ባለበት ሁኔታ ይሄን ሁሉ ሰብራችሁ የመጣችሁ የኢትዮጵያ ጀግኖች ናችሁና እናንተ ለምንም የማትበገሩ እናንተ ለምንም ፊታችሁን የማታጥፉ እናንተ ለፍትህ ለዲሞክራሲ ለእኩልነት ለጋራ ብልጽግና የቆማችሁ ጀግኖች ናቸውና ለራሳችሁ አጥፉ የተከበራችሁ የዚህ ሰላማዊ ሰልፍ ተሳታፊዎች በመገናኛ ብዙሃን ለምትከታተሉን የኢትዮጵያ ሕዝብና በተለያዩ የዓለም ክፍሎች ለምትገኙ ኢትዮጵያውያን የመድረክን ጥሪ አክብራችሁ እዚህ በመገኘትና እዚህ ያለውን ለምታደምጡን ያለኝን ላቅ ያለ አክብሮትና ምስጋና በመድረክ ስም ለመግለጽ እወዳለሁ። የዛሬ ሰላማዊ ሰልፍ መሪ መፈክራችን ለሰላማዊ ተቃውሞ ጥይት ምላሽ ሊሆን አይገባም በሚል ነው። ሰልፉ መድረክ እየመራው ነው የሚገኘው። ዲሞክራሲን በአንድነት እንገነባለን፣ ፍትህን በአንድነት እንገነባለን። ማንም ከፍትህና ከዲሞክራሲ ስርዓት ግንባታ ሊያስቆመን አይችልም። ጥይት እስራት እኛን ከዲሞክራሲያዊ ስርዓት ግንባታ ሊያስቆመን አይችልም። መግደል እኛን ከዲሞክራሲያዊ ስርዓት ግንባታ ሊያስቆመን አይችልም። በሕገ መንግስት የተረጋገጡትን ሰላማዊና ዲሞክራሲያዊ ስርዓት ግንባታ ሂደታችንን
እናካሂዳለን። በዚህ ላይ የሚፈጸሙ አፈናዎች ሁሉ ይቆሙ። ይቆማችን ፖለቲካዊ ችግሮች በድርድር እንጂ በኃይል አይፈቱም። ኢህአዴግ ለሰላማዊ ድርድር በሩን ይክፈት። ዜጎች መብት የህግ የበላይነት ሰላም እኩልነትና ፍትህ በሀገራችን እንዲሰፍን ሲያስገነዝብ የቆየ ቢሆንም የራሱን እንጂ የሌላውን መስማት የማይፈልገው ኢህአዴግ ጆሮ ዳባ ልበስ ብሎ ካፈና ድርጊቶቹ ባለመታቀብ ዛሬ ሀገራችንን ልትወጣው ካቃታት ማጥ ውስጥ ከቷታል። ኢህአዴግ ዲሞክራሲያዊ የሆነ ህገ መንግስት አውጥቻለሁኝ ብሎ ለፕሮፓጋንዳ ፍጆታ ቢጠቀምም ራሱ ላወጣው ህገ መንግስት ባለመገዛት ዲሞክራሲያዊነቱን በተግባር አረጋግጧል። ዛሬኛ ሰላማዊ ብቻ የሆነ ትግላችን ዲሞክራሲያዊ የሆኑ አስተዳደርና አካሄዶች እንዲታረሙ ነው። ከህዝባችን ፊት የተደቀኑት ችግሮችና የመከራውና የስቃዩ መንስኤዎችም ኢህአዴግ ባለስልጣናት በማናለብኝነት የሚፈጽሟቸው ህገ መንግስታዊ አሰራሮችና በጥቅሉ ኢህአዴግ የገዛ ህገ መንግስቱን አለማክበር ውጤት ነው። የተከበራችሁ ወገኖቼ ዛሬ በሀገራችን በአጠቃላይና በኦሮሚያ በተለይ የተከሰተው ችግር ቀደም ሲል ከተጠቀሱት አብይ ምክንያት የመነጨ ነው። ባጭር ቋንቋ የዲሞክራሲያዊ ህገ መንግስታዊ አስተዳደር እጦት ነው። ኢህአዴግ ራሱ ያወጣውን እና እመራበታለሁ የሚለው የሀገሪቱ ህገ መንግስት አንቀጽ 49(5) እጠቅሳለሁ። የኦሮሚያ ክልል የአገልግሎት አቅርቦት ወይም የተፈጥሮ ሀብት አጠቃቀምና የመሳሰሉት ጉዳዮች በተመለከተ እንዲሁም አዲስ አበባ በኦሮሚያ ክልል ማዕከል የሚገኝ በመሆኑ የሚነሱ ሁለቱን የሚያስተሳስሩ አስተዳደራዊ ጉዳዮች በተመለከተ ያለው ልዩ ጥቅም ይጠበቅለታል። ዝርዝሩ በህግ ይወሰናል። የጥቅሱ መጨረሻ የሚለው በህግ ላለፉት 22 ዓመታት ሳይወሰን ቆይቷል። ይህም የመልካም አስተዳደር እጦትንና ለህግ ያለመገዛትን በግልጽ ያሳያል። ስለሆነም ይህንን በግልጽ የተቀመጠ ህገ መንግስታዊ አንቀጽ መጣስ ህገ መንግስታዊነት ነው። ህገ መንግስቱ ሲጣስ ደግሞ በሰላማዊ መንገድ ሰልፍ ወጥቶ መብት ተጥሷል ማለት ህገ መንግስታዊ አካሄድ ነው። ስለሆነም የአዲስ አበባና የፍንፍኔ ልዩ ዞን የጋራ ልማት ትስስር ስም ወይም ሽፋን ህዝብ ያልተወያየበትንና ያልተስማማበትን ፕላን ለመተግበር መነሳት ህገ መንግስታዊነት ነው።